ሃይ ዛሬ አርቲስቲክ የሆነ በዛ ላይ ደግሞ ኢትዮጵያ የሚል ፍሬሽ ፓስታ ነው ማሳያችሁ። በባህላዊ ንቅሳት ኢንስፓየርድ የሆነ ሁለተኛው ደግሞ በጀበና ፓተርን የተሰራ ነው። ባህላዊ ንቅሳት ለምንድነው አላውቅም፣ ሆነ የሚሰጠው ግሬስፉል የሆነ ቫይብ አለ። ሌላው ኢትዮጵያ ሲባል መቼም እርግጠኛ ነኝ እኔ ብቻ አይደለሁኝም፣ አብዛኞቻችን የቡናው ሴሬሞኒ ጭንቅላታችን ላይ ይመጣል አይደለ? በጀበናው ብቻ አላቆምኩኝም። ፔር ያደረኩትም ክሪሚ ከሆነ በጀበና ከተፈላ ቆንጆ ቡና ጋር አብሬን የሰራሁት። ዱቄቱም ቢሆን እንደ ቤዝ የተጠቀምኩት ኖርማል ኤግ ዶ ነው። ይህንን ቡኒ ለማምጣት ግን ቀይ ጤፍ፣ ትንሽዬ ቀይ ስንዴና ነጭ ዱቄት አንድ ላይ ደባልቄ ነበር የሰራሁት። ፕሮባብሊ እስከዛሬ ከሰራቸው ፕሮጀክቶች ይሄ ነው ማይ ፌቨሪት። ትንሽ አድካሚ ነበረ፣ የስ ታይም ይወስዳል፣ ግን በጣም ነበረ ደስ የሚለው። በጣም ኢትዮጵያዊ የሆነ ፓስታን የሰራሁት። የቡናውን ሶስ ሬሲፒ የምትፈልጉ ከሆነ ለሚነው ኮሜንት ሰፋ አድርጌ ቪዲዮ ሰራላችኋለሁ። ሌላም ፓስታ ላይ እንድሰራላችሁ የምትፈልጉት ፓስታ ላይ ማየት የምትፈልጉት ነገር ካለ ኮሜንት ላይ ጻፉልኝ። ይሄንንም ከተመቻችሁ ከወደዳችሁት ለሚነው ኮሜንት። ኦልሶ ፕሌት ያደረኩበት እቃ ፒዮ ጋስትሮ የሚባለን ሬስቶራንት የምታውቁት ከሆነ አሮ ነው፣ በእነሱ ኢንስፓየርድ የሆነ ነው። as always ላይክ ፎሎ ሼር ማድረግ እንዳትረሱ። አመሰግናለሁ። ባይ